ይህ ሰበር ዜና ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካ በኢራን ተሸነፈች አሉ። ኢራን በወታደራዊም በዲፕሎማሲያዊም አሜሪካንን አሸንፋለች። የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራን በጦር ሜዳውም በዲፕሎማሲያውም አሸነፈች አሉ። ግልጽ በሆነ ባልተለመደና ቀጥተኛ መግለጫ የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራን እየተባባሰ ባለው ግጭት ውስጥ አሜሪካንን በማዋረድ አጠቃላይ የአሜሪካን የውጭ ፖሊሲና ስትራቴጂ ዓለም እንዲጠራጠር አድርጋለች ብለዋል። የኔቶ ብሔር መሪው የኢራን አመራር በጦር ሜዳውም ሆነ በድርድር ጠረጴዛው ላይ አሜሪካንን እየበለጠ ነው ብለዋል። ሜርዝ ማስበርግ ውስጥ ተማሪዎቹን ሲያነጋግሩ ቴህራን ጫናን መቃወም ብቻ ሳይሆን የአሜሪካንን ባለስልጣናት ፓኪስታን እንዲጓዙና ከዛም ያለ ውጤት እንዲወጡ በማድረግ ዲፕሎማሲያዊ ጥረቶችን በንቃት እየተጠቀመች ነው ብለዋል። ስጋቶችን በማከል ሜርዝ በዓለም ላይ በጣም ወሳኝ በሆነው ሆርሙዝ ሰርጥ ውስጥ ካለው የነዳጅ ማነቆና እየጨመረ ያለው አደጋ ከፍተኛ መሆኑን አመልክተዋል።